የምታለቃቀሰው ካላደረክ የህዝብ መሳቂያ ነው የምትሆነው። የፎከርካትን ካላደረክ ፎክረካል አይደል? ፎክረከለ የፎከርካትን ካላደረክ ህዝብ እንዳይስቅብክ አንድ ግለሰብ ስልኬ ላይ እንዳይደውል አለስ ከሀገሪቷ ህግ በስተቀር የህግ አካል ይደውልልኝ። ይሄ ነው እኔ አቋም። ምጠይቅህ ይቅርታ የለም፣ የሰደብኩክም ስድብ የለም። አለቅ በየቤቱ ስትሰደብ ምን ነው እቺን አልደነፋክ? ምን ነው ከኔ ጋር ሌላ ፐርሰናል ችግር አለ እንዴ? ነገር ስትፈልግ እንደነበረ እኮ ገብቶኛል። እኔ ቲክቶከር አይደለሁም ስትለኝ በቀደም ቲክቶከር ካልሆንክ ምን ልሰራ ቤት ይመጣክ? ምን ልሰራ ታየኛለህ? ምን ልሰራ አስቆመተክ? የተፋሃትን እንድትጣት ነው ማደርግክ። ደግሞዋለሁ ከኔ ጋር ያለው ከሁሉም ይበልጣል። ይሄን ምን አደርግ አንተ ጀግና ነኝ በእናትህ። ወኔ ሞራል ይበቃል። ሴት ሆኜ ስታይኝ አረብ ሀገር ኖሬ ዱባይ ኖሬ ስታይ ስልጣንህንና ጉልበትህን ይላልጥ ማሮቼ ቃል ለምድር ለሰማይ እኔ አንተን ይቅርታ አልጠይቅህም። መታሰር ካለብኝ ታስሬ እወጣለሁ። ብር መክፈል ካለብኝ ከፍዬ እወጣለሁ። አንተን ባንገቴ ቢለው ማንንም ይቅርታ ጠይቃለሁ። አንተን ግን የፎከርካትን ካላደረክ ለሐራም ወንድ ልጅ ፎክሮ ካላደረገ አንተ ራስህ ክብርህን ታጣበታለህ። የፎከርካትን ካላደረክ ሚዲያ ላይ ክብርህን ታጣበታለህ። ለራስህ ብዬ ነው የምመክርክ። ፎክረሃል ሚዲያ ላይ ፉከራህን ካላደረክ ክብርህን ታጣበታለህ። እኔ ደግሞ ይቅርታ አልጠይቅም። ጋይሶች መታሰር ካለብኝ ታስሬ እወጣለሁ። ስወጣ አንበሳውን አዘገጃጁልኝ ፍቅሮቼ፣ የኔ ወርቆች አንበሳውን አዘገጃጁልኝ። ትንሽ ቀን እስሬን ጠጥ